ያየው ነው እንግዲህ ዳሰሳውን የምናደርገው ለመከታተል እንዲመቻችሁ ዘንድ መጀመሪያ ጦርነት ምንድነው የሚለውን መስማማት አለብን የጦርነት ምንነት እና መገለጫዎቹ ትንሽ እሱን በቲዮሪ ደረጃ በፕራክቲስ በጦር ሰራዊት የሚሰለጥኑበት መጽሐፎችን ያየን ጦርነት ምንድነው የሚለውን መጀመሪያ ላይ አነሳለሁ ከዛ ውስጥ ደግሞ ዋናው የሚሆነው የጦር ሰራዊቱ አደጃጀቱ የተሳካ ጦር ለማካሄድ ምን አይነት ስታንዳርድ ነው የሚያስፈልገው የሚለውን በሳይንሳዊውን መሰረቱን እናያለን ሶስተኛ ላይ የኢትዮጵያ ሪፖርቱን ነው እናቀርበው መከላከያ ሰራዊት ቁመናው ምን ይመስላል የሚለውን በዳታ አስደግፈን እናቀርባለን መጀመሪያው ወደ መጀመሪያ ያስኩት ነጥብ ሊሂድ ጦርነት ምንድነው የሚለውን ብናይ ጥሩ ነው ጦርነት ዲፋይን ለማድረግ አንድ በጣም ታዋቂ የሆነ የሚሊተሪ ስትራቴጂስት ሁልጊዜ የሚጠቀመው አንድ የፕሩሺያ ስትራቴጂስት አለ እሱም ካርል ቮን ክላውዘዊትስ የሚባል ጻፊ ያለ ሚሊተሪ ስትራቴጂስት ነው ሁሉም ሀገሮች ኢንክሉዲንግ አሜሪካ ሰራዊታቸውን ሲያሰለጥኑ የሱም መጽሐፍ ይጠቀማሉ ኦን ዎር የሚል መጽሐፍ ጽፏል እንግዲህ የሱን መጽሐፍ ተጠቅሜ ጦርነት ምንድነው የሚለውን ሶስቱ መሰረታዊ ነገሮችን ያዘ ምሰሶዎቹን እንዳስሳለን according to Karl von Clausewitz ጦርነት ማለት ውስብስብ ነገር ነው unpredictable ነው ዞሮ ዞሮ ምንድነው በአላማ ያለው ጎል ያለው የተደራጀ በኃይል አላማን ለማስፈጸም የምታደርገው የምትወስደው እርምጃ ነው ስለዚህ ይሄኛው ጦር ማለት ቫዮለንስ ነው obviously በኃይል ነው የምትፈልገውን ፖለቲካ ወይ ደግሞ ፖሊሲ ጎሎችን ለማስገኘት የምትጠቀመው አካሄድ ነው ስለዚህ አንዱ በዲፕሎማሲ ካልቻልኮ ወደ ጦርነት ትሄዳለህ ማለት ነው ለዛ ነው ካርል ቮን ክላውዘዊትስ ጦርነትን ዲፋይን ሲያደርግ ጦርነት በሌላ ቋንቋ የፖለቲካ ወይ ደግሞ የፖሊሲ ቅጥያ ነው ይላል በኢትዮጵያ ለምሳሌ ጦር ማለት የብልጽግና ፖሊሲ ቅጥያ ነው ካሳመነ ያሳምናል ካላሳመነ ደግሞ በጦርነት ያስፈጽማል ማለት ነው ጦርነት ማለት በጉልበት ሐሳብን ማስፈጸም በጉልበት የምትፈልገውን ነገር ማስፈጸም ነው ይሄ ደግሞ በመግደል በኮንኩዌር በማድረግ የምታስፈጽመው ፖሊሲ ነው ማለት ነው ስለዚህ ጦርነት ምንድነው ፖሊሲ ማስፈጸሚያ መሳሪያ መሆኑን መገንዘብ አለበት ምሰሶዎች የሚባሉት መንግስት ህዝብ ወታደር ሶስቱ ናቸው እሱ ምን ብሎ ነው የሚገልጸው the will chance and probability and the purpose ብሎ ሶስት ነገሮችን the trinity ብሎ ይጠራል core pillars ናቸው እነኚህ ለጦርነት አንድ ጦርነት ለማካሄድ ጦርነትን successful የሆነ ጦርነት ለማካሄድ ሶስት ነገሮች አብሮ ይሰራሉ በተናጠል አይደለም አንድ ላይ ነው የሚሰሩት አንደኛው መንግስት የሚባለው the purpose ምንድነው አንድ በአንድ ዲስከስ እናደርጋለን ግን ከህዝብ እንነሳ the will ጦርነት ለማካሄድ የህዝብ ወሳኝ ነው ህዝብ the will የሚባለው ፓሽን ለጦርነት ፍላጎት አለ ወይ ህዝቡ ለምሳሌ የሆነ አካባቢ ለመውረድ ከፈለከው ያንተ ደጋፊዎች ያንተ ህዝብ አንተን ይደግፋሉ ወይ ይሄንን ጦርነትን ይደግፋሉ ወይ ፓሽን አላቸው ወይ አንተ መውረድ የምትፈልገውን ህዝብ ይጣላሉ ወይ ጥላቻ አለ ወይ ስለዚህ ጥላቻ ያስፈልጋል መጥላት አለበት ይሄ የሚወረረውን ህዝብ መጥላት አለበት ያንተ ህዝብ ጣላት ነው ብሎ
መፈረጅ አለበት። ሄትሬድ ያስፈልጋል፣ ቫዮለንስ ያስፈልጋል እና ህዝቡ በጉልበት ማስፈጸም ይፈልጋል ወይ? ለዛ ደግሞ አቅም አለው ወይ ህዝብ ብሎ ይጠይቃል። ደዊል የሚባለው አንደኛ ህዝቡ ልጆቹን ለመስዋዕትነት አዘጋጅቷል ወይ? በፍላጎት ይሞትልሃል ወይ? ህዝቡ ገንዘብ ያዋጣልሃል ወይ? ህዝቡ ለምሳሌ ቀላሉ ኤግዛምፕል በ1930ዎቹ ውስጥ ሁለተኛ ዓለም ጦርነት ውስጥ አሜሪካ ስትገባ አሜሪካውያን በገዛ ፈቃዳቸው እስከ 90% ታክስ መክፈል ጀመሩ። ይሄ ጦርነት ያስፈልጋል፣ ጦርነቱን አካሂደን ናዚ ጀርመንን ማሸነፍ አለብን ብሎ ስላመኑ የዛ ሸክም ደግሞ የኢኮኖሚ ሸክሙን እንሸከማለን ብሎ ከገቢያቸው እስከ 94% መክፈል ላይ ደረሱ አሜሪካውያን። ያኔ የጦርነት በርደንን መሸከም እንችላለን ወይ? ህዝቡ ለምሳሌ ኢትዮጵያ ከሆነ የኛ አጀንዳ የኢትዮጵያ ህዝብ የአብይን ጦርነት ለማካሄድ የኢኮኖሚውን ጫናውን ችለን ፋይናንስ እናደርጋለን ወይ? እንችላለን ወይ? ደዊል የሚባለው እሱን ማየት አለብን። ጦርነትን አሰስ ስታደርግ የህዝቡ መሰረት የጦር መሰረቱ ህዝብ ነው። የህዝብ ድጋፍ ከሌለ ጦርነት የትም አይደርስም። ያ መንግስት ይሸነፋል። ማህበረሰቡ ህዝቡ ከህይወቱ እስከ ሀብቱ መገበር ይፈልጋል ወይ ነው ፍላጎት። እዚህ ላይ በግዳጅ አይደለም፣ በፍላጎት ህይወትንና ሀብትን ለዛችው መንግስት መገበር ትፈልጋለህ ወይ የሚለውን ማየት አለብን። ዘዊል የሚባለው ይሄ ነው። ስለዚህ ህብረተሰቡ የጦርነት ፍላጎት ሊኖረው ይገባል። አንዱ ይሄ ነው። ሌላው ሌላኛው ፐርፐዝ ነው፣ ወሳኝ ነው። ፐርፐዝ ማለት መንግስት ነው። ስትራቴጂክ ሊደርሺፕ የምንለው ማለት ነው። ከላይ ያለው አመራር የፖለቲካ አመራሩ የጦርነትን ያ ጦርነት ግቡ ምንድን ነው ያንን ዲፋይን ያደርጋል። የፖለቲካ መሪዎቹ ራሽናል በሆነ አካሄድ አንድን ጦርነት ሲያካሄዱ ግቡ ምንድን ነው ያንን ግብ ያስቀምጣሉ። ለምሳሌ አማራ ክልልን ለመውረር ከሄድክ ግቡ ምንድን ነው? ግቡን አብይ አህመድ ክሊርሊ ማስቀመጥ አለበት። ምንድን ነው? አሁን ለምሳሌ ኦሮሚያ ክልልን ስትወር፣ ትግራይ ክልልን ስትወር ግብ ምንድን ነው? አሁን ግልጽ የሆነ የፖለቲካ ግብ ያስፈልጋል። ያንን ግብ ደግሞ ህዝቡ መቀበል አለበት። ለዛ ግብ መስዋዕትነት መክፈል አለበት። ሀብቱን መክፈል አለበት ህዝቡ። ስለዚህ ከላይ ስትራቴጂክ በሆነ ዲፋይን የሚደረግ ጎል አለ። ግቡ ምንድን ነው? ያንን የሚወስነው በፖለቲካ ደረጃ አገሪቷን የሚመሩ ናቸው። ስለዚህ ለዚህ ነው ጦር ለራሽናል ፖሊሲ ሰቦርኔት መሆን አለበት። ለዚህ ነው የሀገር መሪዎች ሰራዊትን የሚመሩት። የፖለቲካ መሪዎች አጠቃላይ ሰራዊቱንም ኮማንደር ኢንቺፍ የሚሆኑት ጦር ሰራዊት ለፖለቲካው ሰቦርኔት መሆን አለበት። ለዛ ነው ጦርም የፖለቲካ ግብ አለው። war is an extension of politics or policy by other means ይላል ካርል ቮን ክላውዘዊትስ። so the purpose ወሳኝ ነው። ግቡ ምንድን ነው? ያንን ክሊርሊ ዲፋይን ካላደረግከው ክሊርሊ ዲፋይን ካላደረግከው ብዙም ይቅርታ። አንዱ እንግዲህ
ፐርፐዙ ነው ጎሉ ነው። ያ ደግሞ መንግስት ዲፋይን የሚያደርገው ነው። የኢትዮጵያ ጉዳይ በኋላ እንመጣበታለን። ይሄ ጦርነቱን የሚመራው ማን ነው? የማን ተልእኮ ነው? ይሄ ነገር ከላይ ዲፋይን የሚያደርገው ማን ነው የሚለውን በኋላ ማንሳት እንችላለን። ዞሮ ዞሮ ኢትዮጵያ ላለፉት 7 ዓመታት ሙሉ በሙሉ የጦርነት ጊዜ ነው ኢትዮጵያ ውስጥ የምናገኘው። ያ ደግሞ በእጅ አዙር አብይ ቪስሮ የሆነው ያገለግላል። ዋናው ተልእኮው ከአቡዳቢ ነው የሚመጣ። በኋላ እናወራለን እሱን። ሶስተኛው ጉዳይ ቻንስ ኤንድ ፕሮባቢሊቲ ነው። ወታደር የምንለው ቻንስ ኤንድ ፕሮባቢሊቲ ማለት ወታደራዊ አቅሙ ምንድን ነው? ዛሬ ፎከስ የምናደርገው ይሄ እዚህ ላይ ነው። የወታደር ዝግጅነት ወታደሩ አጠቃላይ ከስትራቴጂክ ጀምሮ ኦፕሬሽናል ታክቲካል ሌቭል ምን ያክል ዝግጁ ነው? ምን ያክል ብቃት አለው? ለዛ ለአመራር ኮማንደሮቹ እስከ ዲቪዥን እስከ ታችኛ እስከ ዩኒት ኮር የሚባለው መዋቅሩ ሙሉ በሙሉ ዩኒቱ እና ዩኒቲው ምን ይመስላል? አንድነቱ ኮማንዲንግ ኮንትሮሉ ምን ይመስላል የሚለው ለዛ በደና ወታደር ይሄ በተለያየ አቅም በተለያየ እንትን ደና የሆነ ቻንስ ኤንድ ፕሮባቢሊቲ ይጨምራል ለማለት ነው። ስለዚህ የወታደራዊ አቅሙ በተለይ ዌል ትሬንድ የሆነ ኢኩፕመንት ያለው ጥሩ ኮማንደሮች በተለይ ስኪል ያላቸው የጦር ታሪክን በደንብ የሚያውቁ ስልጠና ያላቸው ከሆነ ያቀዳሉ፣ ይተገብራሉ። ያ ከሆነ የማሸነፍ ፕሮባቢሊቲ እየጨመረ ይሄዳል። ካልሆነ ደግሞ ዝብርቅርቁ የወጣ ከሆነ ደግሞ የመሸነፍ እርግጠኛ ሆነ ነው የምትሄድበት ማለት ነው። ትሸነፋለህ ማለት ነው። ስለዚህ አንዱ እኔ ዛሬ የምናየው ብቻ ጦርነት ከተነሳ ሶስቱ ማየት አለብን። ሶስቱ አንድ ላይ ነው። አንድ ላይ ወስደ አናላይዝ ካላደረግከው አንዱን ብቻ ወስደ ይህንን ጦርነት እክሌ ያሸንፋል ማለት አትችልም። የህዝብን ፍላጎት ለጦርነት ፍላጎት አሁን ኢትዮጵያ ውስጥ ለአብይ ለመሞት የተዘጋጀ ህዝብ ነው ያላየው። አብይን ስልጣን ላይ ለማስቆየት ሀብቱንና ህይወቱን ለመገበር የተዘጋጀ የኢትዮጵያ ህዝብ ነው ያላየም የለም። በተቃራኒ ነው እኔ የማየው። እናወራለን ይሄን ኢትዮጵያውያን አብይ መቼ ነው የምነሳልን? ለዛ ደግሞ የፈለገውን ነገር መስዋዕትነት እንከፍላለን ነው እንጂ የሚባለው ዛሬ ኢትዮጵያ ውስጥ ለአብይ ስልጣን ህይወቴን እገብራለሁ የሚል እኔ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ኢትዮጵያ አታገኝም። ለዛ ነው አሁን ዋናው መሰረቱ ዊል ነው፣ የህዝብ ድጋፍ ነው። war has popular እንትን ፋክተር አለው። እዚሁ ላይ አሁን አንዳንዴ ለምንድን ነው አማጺ ቡድን የማይጠፉት? አሁን ዛሬ የጦርነት እንትን ካራክተሩ በጣም ተለውጧል። የጦርነት ምንነት ባይቀየርም the nature of war remains constant, the same ነው። ቫይለንስ ነው፣ በኃይል የምትፈልገውን ነገር ማምጣት ነው። እሱ አይቀየርም። the nature of war remains unchanged. What is changing rapidly is the character of war. የጦርነት መገለጫዎች መልኮች ናቸው እየተለዋወጡ ያሉት። ዛሬ አሁን አማጺ ቡድን አለ፣ ሬበል ፎርስስ፣ አሲሜትሪክ ዎር የምንለው ሳይበር ዎርፌር አለ፣ የተለያዩ ጦርነቶች ዛሬ የሳይኮሎጂ ጦርነት፣ የፕሮፓጋንዳዎች፣ የፊፍት ጀነሬሽን ይሄ ድሮን ምናምን ተጨመረበት እንጂ
ዛሬ በኤአይ